ተነስቶ በቃ ምን ይላል በቃ ይነሳል ይባናል። የተሸፋፈነ ነገር እኮ ነው። ምን ውስጥ ነበር ምገባው? ለማን ነበር አቤት ምለው? ተከተል እንግዲህ በላከልኝ ሎኬሽን በጠቆመኝ መሰረት ቢሮ ይሄኛው ነው። ጤና ይስጥልኝ። ሰላም ነው? ግባ። ሰላም ጤና ይስጥልኝ። እንደምን አለ? ሰላም ነው? እግዚአብሔር ይመስገን። እሺ እንደምን አለ? ሰላም ነው? እሺ እንግዲህ ያው ከልብ እናመሰግናለን። እዚህ ቦታ ድረስ መጥተናል። መናገር እና ማገዝ የሚፈልገው ነገር አለ ብለናል። ስለዚህ በምን ጉዳይ እንደሆነ ለእኔ አጫውተኛል። ሞር ደግሞ ለእኔ ኦዲየንስ፣ ለእኔ ቤተሰቦች በደንብ ግልጽ አድርገን ንገረኝ። እሺ እንግዲህ ሀብቴ መጀመሪያ ስለመጣ በጣም እናመሰግናለን። እኛን አክብረን ስለመጣ ኦልሬዲ እንግዲህ ባየነው ነገር እጅግ በጣም ልባችን ተሰብሯል። በጣም አዝነናል። በጣም ከባድ ነገር ነው። በዚህ ጊዜ ላይ ደግሞ እንደዚህ አይነት ነገር መሆኑ እጅግ በጣም የሚጨንቅና የሚከብድ ነገር ላይ አምሮ እሱን ነገር እኛም አይተን ልባችን ስለተነካ ከኔ ከቲሞቼ ጋር ማብሬ ባለው ነገር አዝነናል። ሰው ስለዚህ እናውም እናት ማገዝ እንፈልጋለን በቻልነው አቅም። ይህን አሳዛኝ ነገር ዝም ለመቀላሉ የምናልፈው ነገር አለ። አንተ የምትሄድበት መንገድ ይኖራል በራስ በኩል። እኛ ደግሞ ማድረግ የምንችለውን ባለን አቅም ለመርዳት ስለፈለግን ነው። እንግዲህ ዛሬ ድረስ አንተን የጠራሁት። ትክክል። ከባድ ነገር ነው። ምንም የተፈጠረው ነገር ሁላችን የምናውቀው ነው። በጣም ማሳዛኝ የሆነ ነገር ነው። በዛ ላይ ባህላችን የማይፈቅደው ነገር ነው። ወንድ ልጅ ነው፣ በዛ ላይ ታዳጊ ነው። እንግዲህ እኛም የተወሰነ ለማገዝ ሞክረናል። እንግዲህ ልጁን በተቻለን መጠን በውስጥ መስመር ከሚያወሩኝ፣ ነገር ግን አንተ ከማናቸውም በፊት ከማንም ሰው በፊት ቀድመህ ይህን ነገር አይተህ ልብህ ተነክቶ ወደዚህ እንድመጣና ማገዝ እፈልጋለሁ ስላልክ እንግዲህ ቦታው ድረስ ተገኝቻለሁ ማለት ነው። በምን አይነት መልኩ ነው ማገዝ የምትፈልግ ወይንስ ምንድን ነው ያለው ነገር እስኪ ንገረኝ። በጣም ጥሩ ሀብቴ። እንግዲህ ያው እንዳጫወቱክ ነው በስልክም ባለው ነገር እጅ ልባችን ስለነካው እኛ እንግዲህ የሽያጭ ላይ ነው የምንሰራው፣ የቤቶች ሽያጭ ላይ ነው የምንሰራው። ስለዚህ ከሚገኘው ነገር በዚህ ስራችን ላይ ከምናገኘው ነገር ለናሆም እናት መርዳት ማገዝ እንፈልጋለን። እሱም ደግሞ የምፈልገው እነሱ በተገኙበት ያለውን ነገር ነግረናቸው እች እንዳዘነ ከዚህ በኋላም በደንብ ከጎናቸው እንደሆነ በደንብ ነግረናቸው በዛ መልኩ ነው ማድረግ የምንፈልገው እና እሷን እዚህ ቢሮአችን ድረስ ይዛት መተህ ያለውን ነገር በደንብ ብንነግራት ማድረግ የምንችለው ነገር ለእሷ መንገር እንፈልጋለን እና እሱን ነገር ብታመቻችልን ደስ ይለናል። እኔ በጣም ደስ ይለኛል። ኖርማሊ አሁን እንግዲህ ይህን 2-3 ቀን ቤቷ ቶሎ እየሄድኩ ነው። ስራ ሌላ ምሰራው ምንም ነገር የለም። ከእሷ ጋር ነው ያለሁኝ እና እየተመላለስኩ የሚታገዙትን ነገሮች ለማገዝ እየሞከርን ነው። ክሮች በሙሉ እንግዲህ እኛም ቢዚ ነና በእሷ ተጠምደናል ስራና አንተ ደግሞ እንደዚህ እንግዲህ ወደዚህ መጣህ እሷን ለመርዳት ቀና ልብ ነው የሚያስፈልግ። ኢትዮጵያዊነት ያው መልካምነት ስለሆነ መልካም ሀሳብ ስለነገርከኝ ነው ወደዚህ ድረስ የመጣው ማለት ነው። እንግዲህ ለእኔ የማይነገረኝም ለእሷ ትምጣና ያለውን ነገር ለእሷ ልንገር ካልክ በጣም ጥሩ የሆነ ነገር ነው። እንደዛ እናደርጋለን ማለት ነው። እና ሀብቴ እዚህ ጋር ደግሞ በተጨማሪ ያው ከደረሰበት ነገር አንጻር ግዴታ እዚህ ድረስ መምጣት አይጠበቅበትም። ያለው ነገር ሊረብሸው ሳይኮሎጂካሊ የሚደርሰበት ነገር ይኖራል። ስለዚህ እንደሱ ነገር ስለሚኖር እሱ ባይኖር ጥሩ ነው ብዬ አስባለሁ። እናቱ በተገኘችበት ያለውን ነገር ነግረናት አውርተን ፕላስ ደግሞ ያዘጋጀላት የስራ እድልም ስለሚኖር በእኛ በኩል እሱን ነገር ውል ከኛ ጋር ተፈራርማ በውል ማለት ነው በወረቀት ደረጃ ውል ተፈራርማ እሱን ነገር እናስኬዳለን። ስለዚህ ልጇ መገኘት ምንም ችግር የለውም። እሷ ብቻ እናቱ ከተገኘች በቂ ነው። ስለዚህ ያለውን ነገር በዛ መልኩ እናደርጋለን ማለት ነው። ትክክል ነህ። እሱም ያው ሕክምናም ነው። ሕክምና በተመላላሽ ታካሚ ልዩ የሆነ ሕክምና እየተሰጠው ነው ያለ። እሱንም እንግዲህ ያለውን ነገር አሳያችኋለሁ በቪዲዮ ያለበትን ሁኔታ አሳያችሁና ማገዝ የምትፈልጉት ነገር ካለ ልጁን በዚሁ አጋጣሚ በተጨማሪ ብታግዙት ብዬ አስባለሁ። ምክንያቱም ያው እናቲቱን አገዛችኋት ማለት ልጅየውን ነው። ነገር ግን እሱ ደግሞ ሞር የግድ በጣም ተጎጁ እሱ ነው። እሱም ደግሞ መታገዝ አለበት ብዬ አስባለሁ። እና እንግዲህ የምታደርጉለት ነገር ካለ
እሰቡበት። ያው ልጁም ትንሽ ቤት ውስጥ ነው ያለ፣ ሕክምና ላይ ነው ያለ። አሁን ጥሩ የሚባል ደረጃ ላይ እየደረሰ ነው። በጣም የሚያስደስት ነገር ነው። እንደዚሁ ልክ እንዳንተ ደግሞ እንግዲህ ከጎን የሚሆኑ ሰዎች ያብዛልን። ሌላ ምንም ነገር አይደለም። እንግዲህ ለእኔም አልተነገረኝም ምን እንደሆነ፣ ለእሷም ለመናገር የፈለግ ይመስለኛል። እንግዲህ እኔም አላጨናንቅህም፣ ችግር የለውም። በጣም ደስ የሚል ነገር ስለሆነ ስለዚህ አሁን ወደ እናቲቱ ሄጄ ይህን መልካም ዜና ነግሬ ይዣት የሚመጣ ይሆናል ማለት ነው። አንተ እንግዲህ ያው ከልብ በጣም አመሰግናለሁ። እንግዲህ ተመልካቾቻችን ያው ለእናታችን ጥሩ የሆነ ነገር ነው። ከጎኗ ሰው መኖሩ ማሰቡ ትልቅ ነገር ነው እና እንግዲህ ወደ ቤት ሂጄ የምነግራት ይሆናል። ሂጄ እስክነግራት ድረስ ራሱ በጣም ቸኩያለሁ ማለት ነው። እንግዲህ ያለውን ነገር አብረን የምናሳውቃቸው ይሆናል። መልካም ቆይታ። ሰላም ጤና ይስጥልኝ ውድ የሀብቴ ሚዲያ ቤተሰቦች እንደምን አላችሁ? እኔ ሀብታሙ ነኝ። ዛሬ ደግሞ ከወይዘሮ ሰናይት ቤት ከናሆሜ እናት ቤት ውስጥ እንገኛለን ማለት ነው። እንግዲህ የናሆሜ እናት ማየት ስላለብን በየጊዜው እንግዲህ እየመጣን እያየናት ነው። ከጎኗ አልተለየንም። የምንለይበትም ምንም ምክንያት የለም። ምክንያቱም ሰው ያስፈልጋታል። እንግዲህ ሰው ለሰው መረዳዳትና መተጋገዝ አለበት። ስለዚህ ለናሆሜ ብቻ ሳይሆን ለእኛም እናት ናት። ከጎኗ ተገኝተናል ማለት ነው። እንግዲህ አንዳንድ መጠየቅና የምንሄድበት ቦታዎች አሉ። ከዛ በፊት ግን ለእናንተ ለማሳወቅ የናሆሜ ያለበትን ሁኔታ ማወቅ ለምትፈልጉ ኮሜንት ላይ ብዙ ነገር ነው የተጻፈው። እንግዲህ ከነዛ ውስጥ አንደኛው ምንድነው የናሆሜ ያለበት ሁኔታ ምን ላይ ነው፣ እንዴት ነው የተደረገው ነገርስ ምንድን ነው የሚለው ነው። ስለዚህ ያንን ነገር ለማሳየት ከእናታችን ቤት እንገኛለን ማለት ነው። እንግዲህ እናቴ እንደምን አለሽ? ሰላም ነው? እንዴት ነው? ሁሉ ሰላም? ይመስገነው። እሺ እንግዲህ ባለፈው እንግዲህ የተፈጠረውን ነገር እናውቃለን ሁላችንም። መያዝ ያለበትም አካል ተይዟል። የቀሩት እንዳሉ ሆኖ የተያዘው ስለተያዘ መቼም ደስታሽ እጥፍ ደረብ ነው የነበረ። ምክንያቱም ያው የምናውቀው ነገር ነው፣ ጸያፍ የሆነ ነገር ስለሆነ ያንን እንግዲህ አንዱን ድል ተወጥተናል። በጣም ደስ ብሎናል። ስለዚህ አሁን ናሆሜ በምን አይነት ሁኔታ ነው ያለ? አንቺስ እንዴት ነው? በምን አይነት ሁኔታ ላይ ነው ያለሽ? እስኪ ለተመልካቾቼ ንገሪያቸው እስኪ። ተመስገን። አሁን ያው አንተም ደርሰህልኝ ከብዙ ነገር ታድገኸኛል። ብቻ እግዚአብሔር ይስጥ። እኔ አይደለሁም እግዚአብሔር እሱ ይክፈልህ። ናሆሜ አሁን ደህና ነው እግዚአብሔር ይመስገን። እንግዲህ ያው ምንም ቢሆን ከህሊናውም ባይወጣ ከአይምሮውም ባይወጣ እንግዲህ ያው እንደዛ እንዲያደርግም እየሞከርኩ ነው። ሕክምናውንም እንግዲህ ያው ጀምረነዋል። ዶክተርም እየተከታተለው ነው። አይምሮንም ደግሞ ውስጡ እንዳያስቀምጥ ደግሞ አንዳንድ ሰዎች እየረዱኝ ይገኛሉ። በአንተ የተነሳ ማለት ነው። ያው በአንተ የመጣ ሰው እየረዳኝ ነው። ይኸው እኔም ውጭ ወጥቼ ነግሬሃለሁ። ትንሽ ነግጄ ቸርቸር አድርጌ ምናምን ነው የምገባ ብያለሁ። እሱንም ከዛ በኋላ አቁሜያለሁ። ለዛ አንተም ያመጣህልኝ ነገሮች ይኸው እንዳለ ቤት አስቤዛም ያመጣህኝን ይዘህ መጥተሃል። እያመጣ ነው፣ እየተጠቀምኩ ነው። ቤት ነኝ ያለሁት፣ እሱ ጋር ነኝ ያለሁት። አሁን እንደውም ከፈለግ ቀሰቀስልሃል። ስንገባም አይተነዋል። ተኝቶ ነው የነበረ። እረፍት ያስፈልገዋል። ብዙ እንቅልፍ ግን ይተኛል። አሁን በዚህ 2-3 ቀን ያየሁት እንቅልፍ ይመስለኛል። መድኃኒቱ ድካም አለው መሰለኝ። የሆነ ሰዓት ይባንን ነበረ። ይባናል ማለት በቃ ተነስቶ በቃ ምናምን ይላል። በቃ ይነሳል፣ ይባናል። ብንን ብሎ ነው የሚነሳው። እሱን እንትን ስለሚል ለሊት ጠብቀዋለሁ እና አሁንም ቀስ ብዬ እንትን ብዬ ተኝቷል። አሁን እንግዲህ እስከምትሄድም ከተነሳ ታገኘዋለህ። ይተኛ ግድ የለውም። መተኛቱን ትንሽ ርፍ ማለቱ አስፈላጊ ነገር ነው፣ አንደኛ። ሁለተኛ ደግሞ ያው እንግዲህ አብዛኞቹ ተመልካቾቼ ያው ሲያድግ ይህን ነገር ማየት የለበትም ስላላችሁኝ እንግዲህ ካሜራ ውስጥም ማስገባትም አልፈለኩም። መተኛቱ መልካም ነው። ነገር ግን ያለውን ሁኔታ ከእናታችን ከሰማነ ያው ሌላ ምንም የምንፈልገው ነገር የለም ማለት ነው። ሌላስ እስኪ የተለየ ነገር ካለ ንገርኝ እስኪ፣ እሱ ላይ የተፈጠረው ነገር።
ያው እሱ ላይ የተፈጠረው ነገር እንግዲህ ከመጀመሪያውን ትንሽ ምንም እንትን አይልም። ቤቴ ውስጥ ራሱ እንደዚህ ቤት እንትን ብሎ ሳየው ራሱ ደስ ይለኛል። በቃ ማለት እንዲህ ጭበጥ ብሎ ቁጭ ብሎ ነበር እንትን የሚለው እኔ ራሱ በጣም ነበር የሚጨንቀኝ። በቃ አሁን ግን ያው ምክርም እያገኘም ያው የሚፈልጋቸውን ነገሮች ያው ልጆች የሚፈልጉትን እንግዲህ ባለፈው ይዘህልኝ መጥተሃል። የሚጠጣውንም የሚበላውንም ሁሉንም ነገር ስላመጣለት እሱንም ብድግ እያለ ወስዶ ይበላል፣ ብድግ እያለ ወስዶ ይጠጣል። በቃ እንዲች ቲቪውንም እያየ ምናምን በቃ ራሱን እንደ ማረጋጋት ነገር ብሏል። ትንሽ ነቃ ነገር ብሏል። በሱ ደስ ብሎኛል። ያው ሌሊት ለሚባንነው ነገር ነው። እሱንም ያው ከጊዜ በኋላ ይተዋል ብዬ አስባለሁ። ትንሽ ይረብሻል ያ ነገር በቃ እንትን ይለኛል። በቃ በዛ ሰዓት ቁጭ ብዬ ማልቀስ ነው ስራዬ። በቃ ልጄ እያልኩ አለቅሳለሁ። ግን ያው በፊቱ እግዚአብሔር ይስጥ። እውነት በጣም ነው ማመሰግን። በጣም አሁን እኔም ራሱ ትንሽ ረጋ ብያለሁ። እሱም ራሱ ፊቱ ለሚታየው ያ ሁኔታ ነው። ያው አውጥቶ እንትን ባይል ያ ሁኔታ ነው የሚታየው። ከመጀመሪያው ቀኖች እንግዲህ እስካሁን ድረስ ባሉት ቀናቶች ለውጡን ያየሁት ብዙ ለውጥ አለ። በጣም ደስ ይላል። ባለፈውም እንደተነጋገር ነው እንግዲህ ይህን መድኃኒቱን ከጨረሰ በኋላ ወደ ጸበል እንደምንሄድ ተነጋግረናል። እንግዲህ እኔም ለሌሎች አስተላልፌ ስራዬን ለ1 ሳምንትና ለ2 ሳምንት እንግዲህ ጸበል አብሬው እሄዳለሁ። ጊዜም ቃል ስለገባሁኝ የግድ መሄድ አለብን። እንሄዳለን። ያ የሚሆነው መጀመሪያ የመድኃኒቱን ክትትል ካደረጉ በኋላ ይህን ከጨረሰና ጥሩ ሁኔታ ላይ ሲገኝ ያው ጸበል ደግሞ አስፈላጊ ነው። ይሄኛው ለስጋ ሲሆን መንፈሳዊ ለተጎዳው ለውስጡ ደግሞ ጸበል ደግሞ ያስፈልጋል። ከላይ ላይ የልጅ አይምሮ መቼም አይለቅም። ይረሳዋል ማለት አይቻልም። አይረሱም። እነሱ ልጆች ያዩትን ነገር የሰሙትን ነገር የተደረገባቸውን ነገር መርሳት አይችሉም። ግን ያው እስካለ ድረስ እንግዲህ ትንሽ እሱን ሳያስታውስ ወደ ሌላ መልካም ነገር እያስታወሰ የሚያደርግበትን መንገድ እንግዲህ ባለፈው አንተ መተህ ሽርሽር ወስደከዋል። ትንሽ ነቃ እንዲል አድርገከዋል። እዛ ጋም ያው የመሸማቀቅ ነገር ነበረበት የመጀመሪያ ጊዜ። በድጋሚም ደግሞ አቀብይም ብለህ ያው ይዤው መጥቼ ይዘከው ሄደ የለ። ለዛ ሰዓት ሲመለስ ደስ ብሎትማ እንዲህ ቦታ ተጫወኩ እንደዚህ ምናምን ብሎ ትንሽ ደስ ብሎታልና ከዛ በኋላ ደግሞ ቤት ያመጣለትንም ነገር ይበላል፣ ይጠጣል። በቃ ትንሽ ነቃ ብሏል። በቃ ከመጀመሪያው ደስ ይላል። ያው ኖርማሊ ከኔ ብቻ አይደለም እንግዲህ አረ ካንተ እንጂ መጀመሪያ ምን ይውጠኛል ብዬ አስቤ ነበር። በጣም ነበር ያበድኩት። ሆነ በጣም በቃ እንደዚህ መረጋጋም አልመሰለኝም። እሱን እንዲህ ተረጋግቶ ማየው አልመሰለኝም። እግዚአብሔር ያውቃል። የሆነ ሆኗል። እንግዲህ ምን አደርጋለሁ። እግዚአብሔር ይስጥ። አንተም እንግዲህ አሜን። ከብዙዋኑም በአንተ የተነሳ እርዳታም አግኝተናል። እንግዲህ እኔ ያው ምን አቅም አለኝ ብለሽ ነው። ፈጣሪ ነው እንግዲህ ሁሉንም ነገር የሚሰራው ነው። ግን ያው የተሸፋፈነ ነገር እኮ ነው የገለጥከው። የተሸፋፈነ ነገር እኮ ነው። ምን ውስጥ ነበር ምገባው? ለማን ነበር አቤት ምለው? አንተ ባትመጣልኝ ሊያውም ብዙ ስራ ባለብህ ሰዓት ስልኬን አንስተ መምጣት እኔ እንደውም የምትመጣም አልመሰለኝም። ስትመጣ በደስታም ድንጋጤም ሐዘንም ሁሉ ነገር ድብልቅልቅ ነበር ያለብኝ። አዎ ትንሽ ኖርማሊ ስራ ይበዛብናል። ስራ ይበዛል፣ ምንም ጥያቄ የለውም። ግን ያው እንግዲህ እግዚአብሔር ሲለው ነው ወደ እናንተ መጣናል። ዋናው ወደ ውጤቱ መሄዳችን ነው። አሁን በአንድ ድንጋይ ሁለት ወፍ ነው። ደስ ብሎኛል። እንግዲህ ወንድማችን ናሆምም የሚስተካከልበትን ነገርና ጥሩ ሁኔታ ላይ እየሆነ ስለሆነ በጣም ያስደስታል። የጤና ሁኔታ ሁለተኛው ደግሞ ፍትህ ነው። ፍትህ ደግሞ በአንደኛው በኩል መጥቷል። የሚቀጥለው ይቀጥላል። ምንም ችግር የለውም። ሁሉም ያው ጊዜውን የሚጠብቅ እንጂ አብራችሁኝ ካላችሁ ሁሉ ነገር ይስተካከላል። ብቻዬንማ የምችለው ነገር የለም። ምንም አቅም የለኝም። እኔ እንዳታስቢ፣ በዚህ እንኳን ምንም ችግር የለውም። እኛ በቻልነው ነገር በሙሉ እንግዲህ የመጀመሪያው ቀን ጀምሮ አለን፣ ተገኝተናል። ከዚህ በኋላም አለን የሚታገዙ ነገሮችም እዚህ በኋላ ስለሚኖሩ ወደዛ ምንትን ምንል ይሆናል። እሺ በተጨማሪ ደግሞ እንግዲህ ሌላ ልነግርሽ የፈለግኩት አንድ ነገር አለ። አንድ ድርጅት አናግሬ መጥቻለሁ ማለት ነው። ትላንት ሌላ ቦታ ነው የነበርኩኝ።
ድርጅት ነው እና ወደዛ ድርጅት ሂጄ አንቺን ማገዝ ይፈልጋል። ለናሆሜ መድረስ እፈልጋለሁኝ። የእውነት ለመናገር መጀመሪያ የደወሉ እንደውም እነሱ ናቸው። ልክ ቪዲዮ እንዳለቀ ከዝግጅቱ በኋላ ደውሎ እኔ ማገዝ እፈልጋለሁ፣ በቃ አሁን ገና ነው ያየሁት ቪዲዮውን፣ ከፍተኛ ስሜት ነው የተሰማኝ፣ ከፍተኛ ሀዘን ነው የተሰማኝ እና ለእነዚህ ሰዎች መድረስ እፈልጋለሁ ብሎ እንግዲህ ደውሎልኝ ትላንት ሂጃለሁ ማለት ነው። አናግሬው መጥቻለሁ። እንግዲህ ሳናግረው ምንድን ነው ያለኝ? ማገዝ እፈልጋለሁ፣ እናታችንን ለናሆሜ መድረስ እፈልጋለሁ፣ ነገር ግን የማደርግላትን ነገር ለአንተ አልነግርህም፣ ትምጣና ወደ ድርጅታችን ትምጣ፣ ከዛ በኋላ ምን ማገዝ እንዳሰብንና ምን እንደምናግዝ አሳውቃለሁ ብሎኛል። እና ምን ታስቢያለሽ ስለዚህ? እሺ እግዚአብሔር ይስጥ፣ አንተም እሱም እግዚአብሔር ይስጣችሁ። እውነት እኔ ምንም ማለት አልችልም ከማመስገን ውጭ። ምን አደርጋለሁ? ምን እላለሁ? እሺ ምን አደርጋለሁ? እሺ አንተ እንግዲህ ያው ለእኔ ብቻ አይደለም ለሁሉም የምትደርስ ነህ። በእውነት በጣም በተግባር ያው እንግዲህ ሀብታሙ ተብለሃል። እውነትም አንተ ለሰው ሁሉ ሀብትን ብቻ ሳይሆን ለሁሉም ችግር ደርሰ ያው በሁሉም መንገድ የምትረዳ ነህ እና በጤናም በሁሉም ነገር የምታደርግ ነህ፣ መፍትሄ የምታሰጥ ነህ። እኔ ብቻ አይደለሁም፣ ይህ ትንሽ ልጅ ራሱ በልቡ ውስጥ በአእምሮ ውስጥ አንተን እያስቀመጠ ነው ያለው። አንተ ከእግዚአብሔር አግኝ፣ አሜን፣ ከፈጣሪ አግኝ። እግዚአብሔር ይስጥ፣ እግዚአብሔር ይባርክ። አሜን። ጥሩ፣ ደስ ይላል። እንግዲህ ደስ ብሎኛል። አመሰግናለሁ። እንኳን ደስ ያለሽ። አሜን። አመሰግናለሁ። አብዛኞቻችን የአንቺን ደስታ ማየት ነው፣ ፍትህ ማግኘትና አንቺ ደስ ብሎሽ ነው ማየት ምንፈልግ። ስለዚህ ብትቼ የምትቀያየሪው ነገር ካለ የምትዘጋጁ ነገር ካለ እንደዛ አድርጊና ወደ ድርጅቱ እንሂድ። መኪናም አለ፣ ምን ችግር የለውም እናቴ። ምን ያደርጋል? ምንም ችግር የለውም። አይ እንደማ ባዶማ አትሄድም። ቡና ፈላና ቡና ጠጥተን እንሄዳለን። ቡና እስከዛ እሱም ይነሳል። እሺ፣ አረ ደስ ይለኛል። በቡና ቀልድ የለም፣ ችግር የለውም። እሱንም አይተኸው ትሄዳለህ። ይነሳልና እሺ፣ እስከዛ ይነሳል። እንግዲያውስ እኔ ማየት ስለምፈልግ እሺ፣ ጥሩ፣ አመሰግናለሁ። እሺ እናቴ። እሺ እንግዲህ ተመልካቾቻችን በቡና ድርድርና ቀልድ አላውቅም። ቡና ጠጥቼ እንግዲህ እናታችን ደግሞ መሄድ ወዳለባት ቦታ አለ እንግዲህ ሂጃ አናግሬያለሁኝ። እሷ ካልመጣች ለአንተ አላሳውቅህም ማግዛትን ስላለኝ እኔ እናቴን እገዙልኝ እንጂ አትንገሩኝ ምንም ነገር። እንግዲህ እና ካላችሁኝ ቦታ በመሄድ እንግዲህ ይህንን ነገር መተባበራችን መልካምነታችን መቀጠል አለበት እላለሁ። እንግዲህ ሂደን የምናየው ይሆናል ማለት ነው። ቀጣዩን አብራችሁን ቆዩ። እንግዲህ ተመልካቾቻችን ያው ቢሮ ውስጥ ተገኝተናል ማለት ነው። እናታችንን ይዘን መጥተናል። ያለውን ነገር ስለማንኛውም ነገር መናገር የሚፈልገው ወንድማችን እንግዲህ እዚህ ቦታ ድረስ ይዛትና ብሎኛል ማለት ነው። ባለኝ መሰረትም እዚህ ተገኝተናል። እንግዲህ እናቴ ያለውን ነገር ከእኔ ሳይሆን ከወንድማችን ምን እንዳሰበ ለእኔም ሊነግረኝ ፈቃደኛ ስላልሆነ ከወንድማችን ነው የምንሰማው ማለት ነው። ስለዚህ እስኪ የሚለውን ነገር ከሱ አዳምጪው። እሺ እናታችን እንኳን ደህና መጣሽ። በመጀመሪያ እንግዲህ የደረሰውን ነገር ቪዲዮ ላይም በደንብ ተመልክተናል። ከዛ በኋላ ከሀብቴ ጋር በነበረኝም ግንኙነት ያለውን ነገር እጅግ በሚያሳዝን ነገር አስረድቶኛል። በጣም የሚያሳቅቅና ልብ የሚነካ ከባድ ነገር ነው በልጅ ላይ የደረሰው። እጅግ በጣም አዝነናል። ፈጣሪ ቶሎ የሚድንበትን መንገድ ይስጠው። አንቺንም ያበርታሽ፣ ጠንከር በይ። እንግዲህ አንድ የመጣ ነገር ነው።
ተጋግዘን ያለውን ነገር ልጅሽንም ሕክምናም ከዚህ የበለጠ መደረግ ካለበት እኛም ሁሌም ከጎንሽ ልንሆን ከዚህ በተጨማሪ አንቺም እንግዲህ በደረሰብሽ ከባድ ምክንያት የልጅሽም ያንቺም ሞራል እንደተጎዳ እናውቃለን። ስራ ፈተሽም ቤት እንደተቀመጥሽ እናውቃለን። ስለዚህ እሱን ነገር ታሳቢ በማድረግ ከዚህ ከደረሰብሽ ነገር ቢያንስ ታገጊበት የምችው ነገር ካሳ ባይሆንም ወይም ሊሽር ባይችልም ይሄ ነገር ግን ያለሽበትን ነገር እንዲያበረታሽ ለልጅሽ መሆን እንድትችይ ልናግዝሽ ስላሰብን ነው እዚህ ድረስ እንድትመጪ የፈለግነው ማለት ነው። እንግዲህ በአቅማችንን የቻለውን ያክል ሀብቴም እየነገረኝ ነበር ሌሎች ብዙ ሊደሮች እንደሚፈልጉ ያሉ ሰዎች እንዳሉ እኛም ቀድመን ማህበራዊ ኃላፊነታችን ነው ወጣ ብለን በማሰብ ነው ይሄን ነገር ለማድረግ ያሰብነው። ለዛም ነው ቢሮ ድረስ እንድትመጪ ጋበዝኩሽ። አይዞሽ፣ ያው እሱ እንግዲህ ያለውን ነገር በተወሰነ መልኩ ለማስረዳት ሞክሯል። ማገዝ ነው የሚፈልጉ። አሁን የተፈጠረውን ነገር ሁላችንም የምናውቀው ነው። ልክ እሱ እንዳለሽ እንግዲህ ጠንካራ መሆን መቻል አለብሽ። ለልጅሽም አንቺ ስትጠነክሪለት ነው አይደለም እንዴ? ወደዚህም ያው እንዳይመጣም ከዚህ በፊት በመጣሁበት ጊዜ ልጁ እንዳይመጣ ወደዚህ ይህን ካየው የስነ ልቦና ትንሽ ችግር ውስጥ እንዳይገባ ያንን በማሰብ እንግዲህ እናታችን ብቻ ይዘና ብለውኛል። ለዛ ነው እዚህ ድረስ ይዤሽ የመጣሁኝ። እንግዲህ በምን አይነት መልኩ እንደምትታገዢ ገና አልነገረንም። ይንገረንና ጥሩ ነገር ከሆነ እንቀበላለን አይደል? ስለዚህ አይዞሽ፣ ነፃ ሆነሽ አውሪው። ወንድማችን ነው፣ ለእኔ ወንድሜ ነው። እንግዲህ ኢትዮጵያዊነት ያው መልካምነት ስለሆነ ጥሩ የሆነ ነገር ነው። ስለዚህ በምን አይነት መልኩ እንደምታግዟት ንገሯት። ምን አይነት ስራ ነው ልትሰጧት የምትችሉ? ምክንያቱም ስራ ፈታን ያለች የተወሰነ መልኩ እኛና ክሮች ለማገዝ ሞክራል፣ ግን በቂ አይደለም። ስለዚህ አንተም ደግሞ መጀመሪያ በኩራት ነው መጀመሪያ ስል በኩራት ነው የምናገር። መጀመሪያ ደውለህ እንግዲህ ቪዲዮ ባለቀበት ሰዓት ነው ቪዲዮ ልክ እንዳለቀ ወዲያው ደውለህ ያለው ነገር በጣም እንደተሰማና ማገዝ እንደምትፈልግ ነግረኛል። ስለዚህ በምን አይነት መልኩ እንደሆነ ለእናቴ ንገራት። አይዞሽ እናቴ፣ ነቃ ነቃ በይ፣ እሺ መበርታት ነው ያለብሽ። ስለዚህ አሁን በምን አይነት መልኩ እንደሆነ እስኪ ንገረን። መልካም፣ እንግዲህ እኛ ያሰብነው እንዴት ነው፣ በሪል ስቴት ሽያጭ ላይ ነው የተሰማራ ነው። ጥሩ የሚባሉ መኖሪያ ቤቶች እንዲሁም የንግድ ሱቆችን እንሸጣለን። ስለዚህ እናታችንን ለማገዝ ያሰብነው እንግዲህ በተለይ ደግሞ እሷን ለመርዳት የሚፈልጉ ደንበኞች፣ እሷን ለማገዝ የሚፈልጉ ደንበኞች እሷን ብለው ሲመጡ ከሚካሄደው ሽያጭ ላይ ለእሷ ያሰብንላት ክፍያ ይኖራል። በእያንዳንዱ ሽያጭ ላይ በእያንዳንዱ ሽያጭ ላይ ማለት ነው በእሷ በኩል ለሚመጡ እስከ 20 ሺህ ብር የሚደርስ የገንዘብ ድጋፍ እናደርግላታለን። ከሚሸጠው ሽያጭ ላይ እስከ 20 ሺህ ብር የሚደርስ ድጋፍ ለእናታችን እናደርጋለን ማለት ነው። ይህን ስለ አንዴ ብቻ የሚሆን አይደለም። 1፣ 2፣ 3፣ 5 እስከ 10 የሚደርስ ሽያጭ ሊኖር ይችላል። እሷን ብለው እስከመጡ እሷን ማገዝ የሚፈልጉ ከሆነ ስለዚህ በዛ ሽያጭ የሚመጣውን እስከ 20 ሺህ ብር የሚሆን ድጋፍ እናደርግላታለን ማለት ነው። እሱንም እንግዲህ በደብዳቤ በውል አይዞሽ በርታ በይ፣ አሁን እንድታዝኝ እንድታለቅሽ አይደለም፣ እንድንደግፍሽ እንድናበረታሽ ነው። መበርታት ነው ያለብሽ። ትክክል። ማልቀስ የለብሽም እናቴ። በተደጋጋሚ ይህን ነገር ነግሬሻለሁ። ትላንትም እንደዚሁ ቤት መጥቼ ማልቀስሽ ጥሩ አይደለም፣ ህፃን ነው መሆን ይህን በጣም ይረበሻል። አንቺ እየሳቅሽ ነው ማየት የሚፈልግ፣ ጠንካራ አለብሽ። አይዞሽ እናቴ፣ በቃ ተይ በፈጠረሽ ተይ። በቃ ችግር የለውም፣ በርታ ተረጋጊ። አንቺ መጠንከር ነው ያለብሽ። ትክክል። በተደጋጋሚ ይኸው እየነገርኩሽ እኮ ነው። እሺ በቃ አይዞሽ፣ በቃ ችግር የለውም። ይህ እኮ ቀላል ነገር ነው። አንቺ በቃ ተረጋጊ። እሺ እናት ተረጋጊ። በቃ ጨንቆኝ ነበር። አይዞሽ፣ በጣም ተረብሼ ገባናል። በጣም የሚያስጨንቅ ነገር ነው። ከባድ ጊዜ እንዳሳለፍሽ እናውቃለን እናት። አንቺ እንግዲህ መጠንከር ነው ያለብሽ፣ ጠንካራ መሆን አለብሽ። ከዚህ በኋላ ያው የመጀመሪያ ብቻ አይደለም የሚሆነው፣ እኛም ድጋፋችን ይቀጥላል።
ይህ ነገር አይተን ያለውን ነገር በአቅማችን ያክል እሷም እስከ መጨረሻው ድረስ ለማገዝ እንግዲህ ዝግጁ ነን ማለት ነው። አሁን እንደ መጀመሪያ ያክል እንዲሆን ታሳቢ በማድረግ እኛው ከራሳችን ከሴልስ ቲሞች አሉን ከነሱ ጋር በመተባበር አነሳለች ለመነሻ ልትሆን የምትችል ነገር ለእሷ እናበረክትላታለን ማለት ነው። ይህችን ነገር አይዞሽ በቃ ጠንከር በማለት ያለብሽ። አይዞሽ ጠንከር ጠንከር። እኛም አለን እዚህ በኋላ እንመጣለን እኮ አይደል? በጣም ደስ ይላል። እግዚአብሔር ያክብራችሁ እናንተ። እንግዲህ እንዳልኩህ ነው። አሁን በርታ በይና እችን ውላን ትፈርሚልናለሽ። ጠንከር በይና አንቺም እንግዲህ ውል አለው። በውል ነው የሚደረገው። በውል ደረጃ ነው የምናደርገው። ለምን የምናግዘው ነገር የተረጋገጠ መሆን መቻል አለበት። እርግጠኛውን ነገር ነው የምናደርገው። ቀደም እንዳልኩ በእያንዳንዱ በሚኖረው ሽያጭ ላይ እሷን ታሳቢ ያደረገ ነገር አይዞሽ በቃ እናት አሁን እስከ 20% እስከ 20 ሺህ ብር የሚደርሰው ድጋፍ እዚህ ላይ እንግዲህ ሁሉ ነገር ተካቷል። ያው አንተም ልታየው ትችላለህ። እንደሚለው በእያንዳንዱ በሚኖረው ሽያጭ ላይ እስከ 20 ሺህ ብር የሚደርሰው ድጋፍ ልናደርግላት እንግዲህ ቃል የምንገባበት ደብዳቤ ነው የሚሆነው። ይሄ በጣም ጥሩ ነው። ምክንያቱም እዚህ ጋር እንደማየው በጣም ብዙ ገና ያልተሸጡ ቤቶች ስላሉ ትክክል፣ በጣም ጥሩ ነገር ነው ለእናቴ። ትክክል፣ ጥሩ ቆንጆ። ያው እዚች ጋር ማሽን እያንዳንዱ ሲሸጥ በዚህ የሚገባልሽ ላንቺ ገንዘብ ስላለ እኔ አመግባለሁ። እሺ ፈርም። በጣም ጥሩ። ያው እኔም አንተም እያየን እኔም ልፈርምና ኮፒውንና ኮፒ እንውሰድ ወይም ኦሪጂናሉን ያው በቃ እናንተ ጋር የሚቀር ነው። እኛ ምንም ችግር አይኖርም። ተቀበይ። ስለዚህ በርታቤ። ከዚህ በኋላም በቻልነው አቅም በደንብ እናግዛለን። ፈጣሪም ልጅሽን ያበርታው ያግዘው። ጠንከር በይ። አይዞሽ በቃ እናቴ። ከዚህ በኋላ አሁን ማልቀስ ምንም አያስፈልግም። እሺ ማልቀስ እግዚአብሔር ይስጣችሁ። አሜን አሜን። እንደዛ ነው የሚባለው። ክፉ ነገር አያገኛችሁ። አሜን። አይዞሽ ተፈጠረ ነገር ሞራል ራሱ ተረግጧል ብዬ ቤቴ ውስጥ ሸሽጌው ነበር። በምን አሳክመዋለሁ ብዬ አስቤ ነበር። ማበላውን ማጠጣውን ማጠጥቼ ነበር። ወደ ቤቴ ተሸሽጌ ነበር እሱም በመጠበቅ እውነት ከሁሉም ነገር ነው የገላገለች። ያው እንግዲህ አይምሮውን ትንሽ በውስጡ ያለውን የምትባልልን ደርሳችሁልኛል። አሁን ከዚህ በኋላም ከጎንሽ ነን፣ አታስቢ። እኔም እግዚአብሔር ይስጥልኝ በጣም ማህበራዊ ኃላፊነታችንም ግዴታችን ነው። እንደዚህ አይነት ነገሮች ሲፈጠሩ ቀድመን ማገዝ ከዚህ ቀደም የምናደርገው ነገር ነው። ይህን ነገር እንደዚህ ማህበረሰብ ላይ የሚደርሱ እንደዚህ አይነት ከባድ ነገሮች ሲኖሩ ቀድመን በመገኘት የተጎዱ ሰዎችን ማበርታት፣ ስነልቦናቸውን መጠበቅ አለላችሁ በማለት ግዴታችንም ነው፣ የኢትዮጵያዊ ኃላፊነታችን ነው። ይህንንም ማድረግ ሁላችንም መተጋገዝ ይኖርብናል። እንደዛም ስለሆነ ነው ይህንን ለማድረግ የፈለግነው ቀድመን ማለት ነው። እግዚአብሔር ይስጥልን፣ በጣም ክብር ይስጥልን። እኔም ራሱ አሁን በእናቴና በናሆም ስም ነው በጣም ከልብ ነው አመሰግናችሁ። እንዲሁም በተመልካቾች በእኔ ውድ የሆኑ ቤተሰቦች አሉኝ፣ በእነሱ ስም በጣም ከልብ እናመሰግናለን። ምክንያቱም እንግዲህ እናቴ ማንም ሰው ያግዘኛል ብላ አላሰበችም። የተወሰነ አብረናት እንግዲህ 1-2 ቀን ቆይተናል። ውሏን ምን እንደምታደርግ ያለውን ነገር አይተናል። ስራ እየሰራች ስላልሆነ በጣም ከባድ ነገር ነው። እንግዲህ የገንዘብ እርዳታ ተደርጎላታል። በተጨማሪም ደግሞ እንግዲህ በውል በፊርማ የተረጋገጠ ከእያንዳንዱ ሽያጭ ገንዘብ ያገኛሉ ማለት ነው እናቴ። እኔም እንግዲህ ይቅናሽ ነው እንግዲህ ሌላ ምን ላለው
አሜን። ታፍኖ ተቀምጦ የነበረውን ነው አንተ እንደዚህ ያደረግህ። በጣም ደስተኛ ነኝ። ደስ ይለኛል። እግዚአብሔር ይስጣችሁ። አሜን። የአንቺ ጥንካሬ እዚህ ላይ ግን በደንብ እንድታውቂው የምፈልገው ነገር የአንቺ ጥንካሬ ነው እሱን ያጠነከረው። አንቺ ደካማ መሆን የለብሽም። ስታለቅሽ ማየት አልፈልግም። ቤትም ትንሽ ረብሸሽ ነበር። ቤት መጥቼ እያለ ማልቀስ የለብሽ። ልጇን ጠንካራ እንዲሆን ማድረግ ያለብሽ ከምንም በላይ። እንደዛ ነው መሆን ያለበት ማለት ነው። እግዚአብሔር ያበርታሽ፣ ጠንካራው። አሜን። አሜን። እሺ፣ እናመሰግናለን በጣም ከልብ። እንግዲህ ያው ይህን እድል ማንም አልሰጠንም። እንግዲህ በውስጥ መስመር ለማውራት የሞከራሉ፣ ግን ልክ እንዳንተ እንደዚህ በአፋጣኝ ቶሎ ለመርዳት ያሰበው ያደረገም የለም። ይሄ በጣም ትልቅ ነገር ነው። ይህን ማሰብ እግዚአብሔር ያክብረህ። እኛ እንግዲህ በእናታችን ስም በድጋሚም እግዚአብሔር ይስጥልን እንላለው። ሌላ ምንም የማደርገው ነገር የለም። ክብር ይስጥልን። በጣም አመሰግናለሁ። እስኪ በተጨማሪ ስላሉት ነገሮች እስኪ ሞር ንገረኝ። አሁን ሴልስ ውስጥ ነው፣ ቤት ሽያጭ ነው። ምንድን ነው የት ቦታ አላችሁ? ምን ያክል ቦታ ላይ ነው የተቀመጠው? ስለ እሱ እስኪ ንገረን። ባለስንት መኝታዎች ናቸው? ሞር እስኪ ንገረን። በዚሁ አጋጣሚ እንግዲህ ይህን መልካም ስራህን ዝም ብዬ እኔን ማለፍ አልችልም። ሞር ደግሞ ተመልካቾቻችን በጣም ከአጽናፍ እስከ አጽናፍ ናቸው። ብዙ ቦታ ነው ያሉና የመግዛት ሀሳብ ያላቸው ሊኖሩ ይችላሉ። ስለዚህ እነሱም ይህን ነገር አይተው እንዲገዙ ስለምፈልግ እንዲተባበሯት። ምክንያቱም እዚህ ቤት ተገዛ ማለት እናቴ ታገዘች ማለት ነው። በጣም ደስ የሚል ነገር ነው እና ስለሱ እስኪ ንገረኝ። ጥርምጥን መልካ አስረዳኝ። ቆንጆ። እንግዲህ አኮያ ፕሮፐርቲስ እንባላለን። አኮያ ፕሮፐርቲስ ትልቅ ቢዝነስ ግሩፕ ነው። በስሩ ወደ 5 የሚሆኑ ትላልቅ ድርጅቶች አሉት። የአኮያ ሞተርስ የሚባል የመኪና አስመጪ ካምፓኒ ያለው ከ20 ሺህ በላይ መኪኖችን ሸጧል። አኮያ ኤክስፖርት የሚባል ደግሞ የቡና ኤክስፖርት የሚያደርግ ካምፓኒ አለን። እንዲሁም አኮያ ቱር & ትራቭል ደግሞ የሚባል የማስጎብኘት አገልግሎት የሚሰጥ ካምፓኒ አለን። እንዲሁም በተጨማሪ ደግሞ ለብቻ አኮያ ኮፊ ብለን ዱባይ ላይ ትልቅ ኮፊ ሾፕ አለን። እንዲሁም ደግሞ እዚህ አዲስ አበባ የምንጀምራቸው ኮፊ ሾፖች ይኖራሉ። በተጨማሪ ደግሞ ኢኒያንስ ኮንስትራክሽን የሚባል ደረጃን ኮንስትራክሽን ካምፓኒ የሪስቴቱ ዘርፉን የሚያግዝልን የራሳችን የሆነ የኮንስትራክሽን ካምፓኒ አለን። ሙሉ ፕሮጀክታችን በራሳችን ካምፓኒ ነው የምንሰራው። ሌላ አምስተኛው ደግሞ እናንተ የመጣችሁበት አኮያ ፕሮፐርቲስ በሪስቴት ዘርፉ ላይ የተሰማራ ካምፓኒ ነው። ስለዚህ የእነዚህ 5 ካምፓኒዎች ስብስብ የሆነ ትልቅ ቢዝነስ ግሩፕ ነው ማለት ነው አኮያ ቢዝነስ ግሩፕ። በጣም ትልቅ ነው። ትልቅ የሆነ የፋይናንስ አቅም ያለው ድርጅት ነው። አሁን የአኮያ ፕሮፐርቲስ ከዚህ ቀደም 3 ፕሮጀክቶችን አስረክበናል። የመጀመሪያው ቦሌ ደንበል ጀርባ የሚገኘው ሳይታችን ነው፣ ጂ+9 አፓርትመንት። እንዲሁም ደግሞ ፒያሳ ከሞናርክ ሆቴል ጀርባ ጂ+16 እና ጂ+9 የሆቴል ስታንዳርድ የሆኑ አፓርትመንቶችን፣ እነዚህ 3 አፓርትመንቶች ለደንበኞች ያስረክበናል። እጅግ አጭር ጊዜ በሆነ በ5 ዓመት ጊዜ ውስጥ ነው እነዚህን ፕሮጀክቶች ያስረክበው ማለት ነው። አሁን ላይ ደግሞ በስፋት ሳር ቤት ከካናዳ ኤምባሲ አጠገብ ትልቅ የሆነ ስማርት ሌክዠሪ አፓርትመንት ጂ+31 የሆነ በውስጡም ከ15 በላይ መገልገያዎች ያሉት አፓርትመንት በመገንባት ላይ እና በመሸጥ ላይ እንገኛለን። የልጆች መጫወቻ፣ ባስኬትቦል ኮርት፣ ቴኒስ ቦል ኮርት፣ መሮጫ ትራክ፣ የመኪና ማጠቢያ፣ ሰልፍ ላውንደሪ፣ ጋርቤጅ ሹተር፣ ጋራጅ ስቶር፣ ባንኮች፣ ሬስቶራንቶች፣ ሚኒ ባንክ የምንለው ሰርቪስ፣ ይህን ሁሉ በአንድ ላይ ያዘ ነው። ነዋሪዎቹ የሚጠቀሙበት ነው። ሞሮፍ ወደ ዱባይ ስታንዳርድ የሚሄድ ዘመናዊ አፓርትመንታችን ነው። እዚህ ላይ እንግዲህ ከባለ 1 እስከ ባለ 3 መኝታዎች አሉት። ባለ 1 መኝታው በ101 ካሬ፣ ባለ 2ቱ በ159 ካሬ እንዲሁም ባለ 3ቱ በ176 ካሬ አማራጮች ይኖሩታል። በቂ የሆነ የመኪና ማቆሚያ ላይ እያንዳንዱ ቤት ይኖረዋል። ወደ 4 የሚሆኑ ሊፍቶች ይኖሩታል። 3ቱ ለነዋሪዎቹ ሲሆን አንዱን ብቻ ደግሞ ለእቃ ማጓጓዣ የሚሆን ሊፍት ሰፊ ነው በጣም ማለት ነው። ሰፋፊ ዲዛይን ያላቸው ዘመናዊ አዲስ ያኗኗር ህይወትን ወይም ደግሞ የዘመናዊ ያኗኗርነት የሚያሳይ የመኖሪያ አፓርትመንት ነው። ጥሩ ግንባታ ላይ እንገኛለን። አሁን ላይ ደንበኞች ይህን ሳይት በ10% ቅድመ ክፍያ ብቻ ከፍለው የግላቸው ማድረግ ይችላሉ። እጅግ በጣም የተመቸ 10% ብቻ መጀመሪያ ይከፍላሉ። እጅግ በጣም የተመቸ በረጅም ዓመት የሚከፍሉት ያከፋፈል ሂደት ነው ያለው። ደንበኞች ሳይጨናነቁ
ወጪ ገቢያቸውን አስልተው ቢዝነሳቸውን በማይጎዳ መልኩ ሊከፍሉበት የሚችል የአከፋፈል ስርዓት አመቻችተንለታል። የዚህ የሳር ቤት ፕሮጀክታችን ላይ በብዙ ደንበኞቻችን እጅግ በጣም ተወዳጅ የሆነ ነው። በዲዛይንም ደረጃ ተሸላሚ የሆነ ሳይታችን ነው። በተለይ በቅርቡ ተካሄደው የሪልስቴት አዋርድ ሽልማት ላይ በልዩ ዲዛይን ወይም ደግሞ በአርኪቴክቸራል ኤክሰለንስ በሚል ተሸላሚ ሆነንበታል። ይህንን አፓርትመንት ማለት ነው። በጣም የሚወደድ አፓርትመንታችን ነው። ከዛ መቀጠል ደግሞ ፒያሳ እንደዚሁ ከዚህ ቀደም ካስረከብነው ሳይት ፊት ለፊት ላይ ሶስተኛ ፕሮጀክታችንን G+17 የመኖሪያ አፓርትመንት እሱን በመገንባት ላይ እንገኛለን። በወለል 4 ቤቶች ብቻ ይኖሩታል። ባለ 1 መኝታ በ96 ካሬ እንዲሁም ባለ 3 መኝታ በ143 ካሬ አማራጭ አለው። ይህንንም በ10% ቅድመ ክፍያ ብቻ ከፍለው ቀሪውን ደግሞ በረጅም ዓመት በተመቻ አከፋፈል ከፍለው ማጠናቀቅ ይችላሉ። ጥሩ የግንባታ ሂደት ላይ ነው የምንገኘው። ከዚህ በተጨማሪ ደግሞ 4 ኪሎ አሁን ላይ እጅግ በጣም በፍጥነት በሽያጭ ባወጣን በጥቂት ቀናቶች ውስጥ በጥሩ ፍጥነት በሽያጭ ላይ የሚገኝ የንግድ ሱቅ አለን። 4 ኪሎ ማለት ነው ከአምባሳደር ሞል ጀርባ ትክክል ከትንሽ ሆቴል አጠገብ ትክክል ጥሩ የሚባል ንግድ እንቅስቃሴ የሚሆን ቦታ ነው። በተለይ ደግሞ በትክክል ወርቅ ላይ መነገር የሚፈልጉ ሰዎች እነሱ በደንብ ያማከለ ነው። ጎልድ ሱቅ ባያቆያ ነው የሚለው እስከ 60% የሚሆነው የወርቅ ነጋዴዎች ይኖሩበታል። ለወርቅ ነጋዴዎችን በደንብ እንጋብዛለን። ግድ እነሱ ብቻ ሳይሆኑ ሌላ ቢዝነስ ላይ የተሰማሩ ሰዎች ይህንን ገዝተው መጠቀም ይችላሉ። ገዝተውም ከፈለጉ ማከራየት የሚፈልጉ ደንበኞች ጥሩ የሆነ አማራጭ ነው የሚሆነው፣ ኢንቨስትመንት አማራጭ ነው ማለት ነው። ከዚህ በተጨማሪ ደግሞ ፕሮፐርቲ ማኔጅመንት ሁሉን ነገር እኛ ስለምንቆጣጠረው ጥራቱን የጠበቀ ስክሪን ውስጥ ላይ እንገጥማለን። እያንዳንዱ ሱቅ የራሱ የሆነ ስክሪን የማስታወቂያ ይኖረዋል። በወለል 14 ሱቆች ብቻ ነው የሚገኙት። ከ19 ካሬ እስከ 34 ካሬ አማራጮች አሉት። እያንዳንዱ ሱቅ በሁሉም ሳይድ እጅግ በጣም ፊት ለፊት ነው የሚሆነው፣ ቪዚብል ነው። አንዱ ሱቅ ከአንዱ ሱቅ ምንም የሚጋርደው ነገር አይኖርም ማለት ነው። በአይነቱ ለየት ያለ ነው የሚሆነው። በውስጡም ደግሞ በመስታወት ወይም ፓኖራሚክ እይታ ያለውን ሊፍት ነው የሚገጠምለት። ስለዚህ ደንበኛ ወደ ላይ እና ወደታች በሚወርድበት ሰዓት በደንብ ማየት ይችላል። ሁሉም ሱቆች እኩል የሆነ የገበያ ድርሻ ነው ያላቸው። ለምሳሌ አንድ ሰው ወርቅ ሊገዛ መጣ ብንል እዛ ሞል ላይ ቀጣይ ወይ ሱፍ ወይ ሽቶ መግዛት ቢፈልግ እነዚህ አይነት ሱቆች ስለሚኖሩ እዛው ላይ ያየ ስለሚሄድ ቀጣይ ሱፍ ስፈልግ እዚህ እመጣለሁ የሚለውን ነገር እየተረዳ ይሄዳል ማለት ነው። ከዚህ በተጨማሪ ደግሞ እንደ ተጨማሪ አገልግሎት የምንሰጠው ልክ ህንፃው ተገንብቶ ሲጠናቀቅ፣ በነገራችን ላይ እጅግ በጣም አጭር ጊዜ ነው የሚጠናቀቀው። 18 ወራት ብቻ በአንድ ዓመት ከ6 ወር ነው ገንብተን የምናስረክበው። በፉል ፊኒሽ ሁሉ ነገር አልቆለት ተጠናቆለት ነው የሚረከበው ማለት ነው። ደንበኞች ይህንን ሱቅ ሲገዙ የነፃ የፕሮሞሽን አገልግሎት ህንፃው ተጠናቆ እንዳለቀ ይኖራቸዋል። እንዲሁም ደግሞ የኪራይ ዋስትና ወይም ደግሞ ሬንታል ጋራንቲ የሚባል ነገር ይኖራል። ይህ ምንድን ነው? አብዛኞቹ በእርግጥ ተመልካቾች ውጭ የሚገኙ ማህበረሰቡ ነው፣ እነሱን ያማከለ ነው። እዛ ሆነው እዚህ ያለውን ንብረታቸውን መቆጣጠር ሊያስቸግራቸው ይችል ይሆናል። ይህ እንደ አማራጭ ነው ማለት ነው። እኛው ራሳችን ተከራይ ፈልገን የገዙትን የንግድ ሱቅ አከራይተንላቸው ቀጥታ ገቢውን ለእነሱ ማመቻቸት ማለት ነው። ይህን አገልግሎትም በደንብ ማግኘት ይችላሉ ማለት ነው። በጥሩ ሁኔታ ላይ እንግዲህ በመገንባት ላይ የሚገኘው ሱቃችን ነው። አሁን ላይ ብዙ ደንበኞች እየያዙት ነው የሚገኙት። ጥሩ የሆነ ቅናሽም አድርገንበታል። እጅግ በጣም ለአጭር ጊዜ ብቻ የሚቆይ ነው። ኦልሞስት እናንተም ሊጠናቀቅ ሲል ነው የመጣችሁት። እንግዲህ ቅናሹ በትንሹ እስከ 15 ቀን የሚሆን ጊዜ ነው የሚኖረን። እስከ 20% የሚደርስ ትልቅ ዲስካውንት አውጥተንበታል። ይህን ቅናሽ እንግዲህ በደንብ መጠቀም ይችላሉ ማለት ነው። እንዲሁም በተጨማሪ ደግሞ ሰሜን ማዘጋጃ አካባቢ እየገነባ ነው የሚገኝ ሳይት አለ። እጅግ በጣም ፕሮግረሱ ጥሩ ላይ የደረሰ ሰሜን ማዘጋጃ ከሳሬም ሆቴል ጀርባ ጋር የ7ኛ ወለል ላይ የደረሰ G+17 የመኖሪያ አፓርትመንት እየገነባ እንገኛለን። ከባለ 1 እስከ ባለ 3 መኝታ አለው። ለመኖሪያ በደንብ የሚሆኑ ሎኬሽኖችን ነው የመረጥነው። እዛ ላይም እንደዚሁ ከ10% ቅድመ ክፍያ ጀምሮ በመሸጥ ላይ እንገኛለን። ይሄኛው ሳይታችን ጥሩ ፕሮግረስ ያደረገ ሳይታችን ነው። የተወሰኑ ቤቶች ብቻ ነው የሚቀሩት እዚህ ላይ በነገራችን ላይ። እንዲሁም ከዚህ በተጨማሪ እናታችንን ብለው ለሚመጡ ደንበኞችም እሷ ከምታገኘው ነገር በተጨማሪ እኛም ምን እናገኛለን ማለታቸው አይቀርም። ስለዚህ እሷን ብለው ሲመጡ እስከ 25% የሚደርስ ቅናሽ
እኛም እንሰጣችኋለን ማለት ነው። ልዩ የሆነ ዲስካውንት እንግዲህ በእናታችን የመጣችሁ በሙሉ እስከ 25% ዲስካውንት ይደረጋል። ትክክል። በዛ ላይ እንግዲህ እናንተ ብቻ ሳይሆን እናታችንም ተጠቃሚ ትሆናለች ማለት ነው። በትክክል። ይህ በጣም ደስ የሚል እነዚህ ናቸው እንግዲህ ፕሮጀክቶቻችን እጅግ በጣም ተመራጭ የሆኑ ዘመናዊ የአኗኗር ዘይቤ ያላቸው ጥሩ ለመኖሪያ የሚሆኑ ቦታዎችን መርጠን የሰራ ነው። የንግድ ሱቃችንም ለንግድ እንቅስቃሴ ተመራጭ የሆነ ቦታ ላይ ነው እና ይህንንም የኢንቨስትመንት እድል ተጠቀሙበት ብዬ ጋብዛለሁ። በጣም ደስ ይላል። በእውነቱ በጣም ነው የምናመሰግነው። ጥሩ የሆነ ነገር ነው የነገርከን። እንግዲህ በአንድ ድንጋይ ሁለት ወፍ ነው። መጠቀም የሚፈልጉ ሰዎችም እንዲሁ ይጠቀማሉ። ሲጠቀሙ ራሳቸውን ብቻ ሳይሆን እናቴንም ይጠቅማሉ ማለት ነው። በትክክል። ስለዚህ እናቴ በጣም ደስ ብሎኛል። ላንቺ አሁን የተደረገው ነገር በሙሉ በጣም የሚያስደስት ነው። እናንተም እንግዲህ እግዚአብሔር ያክብርልን። ሌላ ምን የምንለው ነገር የለም። ችግር የለውም። አሜን። በርታ በይ፣ ጠንከር በይ። እሱን ነገር ነው የምንፈልገው እኛ ከአንቺ የምንፈልገው የአንቺን በርታት፣ ያንቺን ጥንካሬ ነው። አንቺ ስጠነክሪ ስበረቺ ነው ልጅሽም ያለው የስነ ልቦና ሁኔታ የሚስተካከለው። አይዞ ልጅ ያለው ስትዩ ነው እሱም ደህና የሚሆነው እና በደንብ በርታ በይ። እኛም ድጋፋችንን እንቀጥላለን። ቃላችንም እንግዲህ እንጠብቃለን። በውልና ማስረጃ ይዘናል። እንግዲህ በውል እስከሆነ ድረስ እንግዲህ ያው ወደ እናቴን አካውንት መሰጣችሁ ይሆናል። በጣም ጥሩ። በዛ መሰረት እንዲገባላት በትህትና ጠይቃለሁ። ምንም ችግር የለውም። ምንም አታስብ። ወዲያውኑ ያ ነገር እንደተፈጸመ ሽያጩ እንደተጠናቀቀ ወዲያውኑ ለእሷ የሚገባውን ነገር በምትሰጠን አካውንት እናስገባለን። ይሄን ላረጋግጥ እወዳለሁ። ሌላ የምትሉ የምትጨምሩት ነገር አለ ወይስ እንዴት ነው? እንግዲህ ያው ይሄ ቅናሽ ስፔሻል ትክክል፣ በተለይ ለቤት ገዢዎች ደንበኞቻችን ይሄ እንግዲህ ስፔሻል ኦፈር ነው። እንደዚህ አይነት ሁኔታዎች ሲገጠሙ በደንበኞች በኩል ለሚመጡ ስፔሻል የሆኑ ኦፈሮችን እንሰጣለን። ይህን ቅናሽ ተጠቃሚ እንዲሆኑ እንጋብዛለን። ያሉ ጥቂት ቤቶችና ጥቂት ሱቆች ናቸው። ይህን እድል ደንበኞች እንዲጠቀሙ ጋብዛለሁ። እነሱም ልዩ ቅናሽ ያገኛሉ። በዛው ልክ ደግሞ እናታችንን በደንብ ድጋፍ ነው የሚሆነው። ይሄ እድል ተጠቃሚ እንዲሆኑ ጋብዛለሁ። በተጨማሪ ሀብቴ እንግዲህ አብዛኞቹ ተከታታዮች ውጭ እንደሆኑ አውቃለሁ። ስለዚህ እዛም ያሉ ነዋሪዎች ሱቅ ላይ ወይም ቤት ላይ ኢንቨስት ማድረግ ይፈልጉ ይሆናል። ስለዚህ በተለይ ሀገር ውስጥ የሚገኙ ደንበኞች ከታች ስክሪን ላይ ባለው ስልክ ደውለው መጥተው እዚሁ መጨረስ ይችላሉ፣ ቢሮችን ድረስ በመምጣት። ውጭ ደግሞ የሚገኙት በዚሁ ስልክ ዋትሳፕ ላይ ኮሚኒኬት በማድረግ ወይም ቴሌግራም ላይ ኮንታክት ሊያደርጉን ይችላሉ። በተጨማሪም ደግሞ እዛው ሆነው ባሉበት ሆነው መግዛት የሚፈልጉ ከሆነ ለመምጣት የሚያስቸግራቸው ብዙ ሰዎች ሊኖሩ ይችላሉ። ግን ሀገራቸው ላይ ንብረት ማፍራት የሚፈልጉ ደንበኞች ሊኖሩ ይችላሉ። ለእነሱ ደግሞ እዚህ ባለ ተወካያቸው አማካኝነት መጨረስ ይችላሉ። ወይንም ደግሞ እኛው ራሳችን ውሉን እዚሁ አዘጋጅተን በስማቸው ቀጥታ በዲኤችኤል አማካኝነት ባሉበት ድረስ እንልክላቸዋለን። እንደዚህ ይቻላል። በዲኤችኤል አማካኝ ልከልናቸው እዛው ፈርመው ጨርሰው ክፍያውንም እዛው ባሉበት አድርገው እኛ እዚህ ህጋዊ ደረሰኝም ቆርጠን አግሪመንቱን ውሉን አያይዘን ቀጥታ በዲኤችኤል አማካኝነት እንልክላቸዋለን ማለት ነው። እንደዚህ አይነት አማራጮችን መጠቀም ይችላሉ። ሁሉንም ያማከለ አገልግሎት ነው የምንሰጠው። እንዲሁም በተጨማሪ እናታችን እዚህ ጋር ራስሽን ማበርታት ማጠንከር ይኖርብሻል። ልጅሽ አሁን ወደ ጥሩ ደረጃ እየደረሰ እንደሆነ ሀብቴም ቅድም ነግሮኛል። በህክምናው ሌቭል በውሱን ነገር መበርታት ይኖርብሻል። ልጅሽ መንከባከብ ሰፖርት ማድረግ ይኖርብሻል። በደንብ እንዲጠነክር ያንቺ መበርታት ያንቺ መጠንከር የተሻለ ነገር ነው የሚፈጥረው። ለልጁም ስለ ልቦና ጥሩ የሚሆኑ ያንቺ መጠንከር ነው። ስለዚህ በደንብ በርቺ፣ እኛም ድጋፋችንን እናጠናክራለን ማለት ነው። እዚህ ጋር እንዲሁም ሀብቴን አንተ በደንብ ማመስገን እፈልጋለሁ። ይሄ ነገር ፊት ለፊት እንዲወጣ በማድረግህ ወደፊት እንዲወጣ በማድረግህ ፍትህ እንዲገኝለት በማድረግህ እናታችን እንድትረዳ ማድረግ ትልቅ ኢትዮጵያዊነት ትልቅነት ነው እና በጣም ላመሰግን እወዳለሁ። በደንብ በርታ፣ በዚሁ ቀጥል፣ አታቋርጥ። ይህን ነገር እየሰራ ያለው እየተወጣክ ያለው ማህበራዊ ኃላፊነት ቀላል አይደለም። እጅግ በጣም መበርታት መጠንከር ይኖርብሃል። ትልቅ ኢትዮጵያ ኃላፊነት ነው እየተወጣ የምትገኘው። እንዲሁም በተጨማሪ ወደፊት እንደዚህ አይነት ኬዞች እንደዚህ አይነት ችግር የደረሰባቸው ሰዎች ካሉ ወደ እኛ አምጣቸው። እኛ ልክ እንደዚሁ ማህበራዊ ኃላፊነታችን እንወጣለን። በቻልነው አቅም የቻለውን ያክል ድጋፍ በደንብ እናደርጋለን። አንተ ጋርም በደንብ ተባብረን
እያገዝን እንደምንሰራ ላሳውቅ እወዳለሁ። በጣም ደስ ይለኛል። እግዚአብሔር ያክብርልኝ። ጥሩ ነገር ነው የነገራችሁኝ። እንግዲህ ያው በየጊዜው የሚጎዱ ሰዎች አሉ። ከእግዚአብሔር በታች ደግሞ ሰው ነው ለሰው ቢደርሰው። መጀመሪያ እግዚአብሔር ነው፣ ከዛ በኋላ ሰው ነው። እንግዲህ ሰው ለሰው ደግሞ የግድ መተጋገዝና መረዳዳት መቻል አለብን። ስለዚህ እኔ የሚታገዝ ሰው ካለ አይኔን አላችሁም ወደዚህ ነው ይዤ ብመጣ፣ እናንተም ከጎኔ መሆናችሁን ስለነገራችሁን በጣም አመሰግናለሁ። እናቴ በቃ እንግዲህ ይሄ ነው ያለው ነገር። እንኳን ደስ አለሽ። በቃ እሺ እናቴ፣ እሺ እናቴ፣ በእኔ ደስ ይላል። እሺ በቃ አይዞሽ። ሌላ የምትሉ ነገር አለ? የለም። ይህን ነው የሚመስለው። ስለዚህ ደንበኞች ይህን እድል እንዳያመልጣቸው እናታችንም በዛው ማገዝ ነው እና የእድሉ ተጠቃሚ እንደሆኑ ጋብዛለሁ። እናመሰግናለን። እናታችን በርታ በሺ። እግዚአብሔር ከአንቺ ጋር ይሁን። አሜን አሜን አሜን። እኔ እንደተመለከታችሁ ፈጣሪ ተመልካቾቻችን እንግዲህ የተፈጠረውን ነገር እንዳያችሁት ነው። በጣም ደስ የሚል ነገር አለው። እግዚአብሔር ያክብርልኝ። ሌላ ምንም አልልም። አኳያን ምርጫችሁ አድርጉትና እንግዲህ በተቀመጠላችሁ ስልክ መሰረት በዋትሳፕ እና በቴሌግራም ኮንታክት አድርጓቸውና ያለውን ነገር በግልጽ ይነግሯቸዋል። ምን ማድረግ እንዳለባችሁ። ስፔሻል ደግሞ 10% ጀምሮ ስለሆነ ያው በጣም ለሁሉም ሰው ያማከለ ነው። ጥሩ ነው። ስለረዱን እግዚአብሔር ይርዳቸው። እናመሰግናለን ማለት ነው። በቀጣይ በሌላ ፕሮግራም እስከምንገናኝ ድረስ መልካም ጊዜ